የፖሊስ መኮንኑን በካቴና ማሰር፣ በምስጢራዊ በር መጥፋት እና የፖሊስ መኪናን ሙሉ በሙሉ በአየር ላይ እንዲጠፋ ማድረግ። መኪናዬ የት አለ? እነዚህ ሁሉ እውነተኛ ማታለያዎች ናቸው። በወንጀል ምክንያት ከእስር ቤት ይተርፍ ይሁን? እስቲ እንየው። ፖሊስ በካቴና ከሚያስረን ይልቅ እኛ እነሱን ለማሰር አስማት እንጠቀማለን። ይህንን ለማሳካት ቀን በቀን ተከታታይ ቀላል ወንጀሎችን መፈጸም ጀመርኩ። የመጀመሪያው ወንጀል በህዝብ ቦታ መጠጥ መጠጣት። በነገራችን ላይ ይሄ ኮላ ነው። በመንገድ ዳር እሳት ማቀጣጠል እወዳለሁ። ማጨስ የተከለከለ ነው የሚል መልእክት ባለበት ቦታ ለማጨስ ጥሩ ቦታ ነው። ከዚህ በኋላ እነዚህ እውነተኛ መኮንኖች እዚህ ድንገተኛ ፍተሻ እንዲያደርጉ ቀጠርኳቸው። ህግ መተላለፋችንን ለማየት የተወሰነ ጊዜ ብቻ ነበር የፈጀው። እያየን ነው። ይሄ ሰው ምን ውስጥ እየገባ እንደሆነ አላወቀም። እሱ የሚያየው ዘና ብሎ የሚጠጡ ሁለት አስማተኛ ያልሆኑ ሰዎችን ብቻ ነው። ቆይ ወዲያውኑ ተንቀሳቀሱ። እዚህ መጠጣት የተከለከለ ነው ወንድሜ። ምን እያደረጋችሁ ነው? ምንም አይደለም። አንተስ? እዛ አይፈቀድም። እዚህ ምን ትሰራለህ? እዚህ መጨስ የተከለከለ ነው። ልቀቁ። እነዚህ መኮንኖች በከፍተኛ ሁኔታ ይጫኑን ነበር። እናም ይሄ እቅድ እንደማይሳካ አስቤ ነበር። ከእኔ ጋር ዛክ ባይኖር ኖሮ፣ ማለትም ከምርጥ አስማተኞች አንዱ ባይኖር ኖሮ ለማምለጥ አይረዳኝም ነበር። እሱን አስወግደዋለሁ። ይሄን ልተው? አይ ከፈለኩ አስወግደዋለሁ። እሱ በጣም ታዋቂና ትልቅ አስማተኛ ነው። አዎ። ነገር ግን መኮንኖቹ የዛክን ዘዴዎች ካዩ በኋላ ጥንቃቄ ነበራቸው። ፖሊስ፣ አንድ ዘዴ ላሳየን። አይ ለኔ አይደለም። እርግጠኛ ነህ? አዎ። ዘዴ ማየት አትፈልግም? አይ መጨረሻችን እንዳይደርስ በእውነት አስቤ ነበር። ስለዚህ ዴቪድ እቅዱን ስኬታማ ለማድረግ አንድ አስደናቂ ውሳኔ ወሰነ። እኔ እንደ አስማተኛ እሰራለሁ። ይህንን አስደናቂ ትርኢት ተመልከቱ። መሄድ የለባችሁም። አሁን ግድ አይሰጠኝም። ነገር ግን ከተወሰነ ንግግር በኋላ መኮንኖቹ በመጨረሻ እኛ ሰላማዊ አስማተኞች ብቻ መሆናችንን አሳመናቸው። እኛ በትክክል እነሱ እንዲያስቡ የፈለግነው ይሄንን ነበር። አሁን ግራ እጅን ዘርግተህ ይሄንን ሳንቲም በጥንቃቄ መርምረው። እውነተኛ ነው አይደለ? አሁን ምን እንደሚፈጠር ተመልከት። እና አሁን ዛክ ቀደም ብለን እንዳቀርነው የመጨረሻ የአስማት ዘዴውን ይፈጽማል። ሳንቲማውን ከዚህ ወደዛ ማዝለል እንዲችሉ ማድረግ እንችላለን። ደህና። ስለዚህ ይሄን እጄን እዚህ ላይ አስቀምጠው። ወደ ላይ ተመልከት። አዎ ልክ እንደዛ። ይሄ ፍጹም ነው። እና አሁን አታለነዋል። ተመልከት። እሱ በድንጋጤ ፈገግ ይላል። ተታለዋል። ወደ ቁጥር 8 ተሸጋግሯል። ተመልከት፣ በደንብ ተመልከት። ምን እንደተፈጠረ ለመረዳት እየሞከረ ነው። ምን እንደሆነ ታውቃለህ? አስማታዊ ካቴና። በኋላ እንገናኝ። ደህና ሁን። አምላኬው፣ ይሄን እንዴት ተደረግ ነው? እየሳቀ ነው። ለመጀመሪያ ጊዜ በካቴና እንደታሰረ ያህል ነው። ተመልከቱ፣ ለማምለጥ እየሞከረ ነው። አይ በስልኩ ምን እያደረገ ነው? ደህና። ቀልዱን አሁን እጨርሳለሁ። ጓደኛ፣ ይሄ ቀልድ ነው። ምንድነው ይሄ? ደህና ነህ? አዎ። የፕሮግራሜ ስም ጌት ጎት ነው። አሁን ለካሜራ በግልጽ እንዲበል በወጥመዱ ውስጥ ሙሉ በሙሉ ገብተናል። በጌት ጎት ወጥመድ ውስጥ ገብተናል። ፍጹም ነበር፣ ግን ይሄ የመጀመሪያ ብቻ ነበር። የተቀሩት ዘዴዎች መኮንኖቹ ሙሉ በሙሉ ግራ ያጋባቸዋል። አሁን ደግሞ ለአስማታዊ በር ዘዴ እንዘጋጅ። ለዚህ ዘዴ የደህንነት ጠባቂዎችን ቀጠርኩ። ይህንን የአትክልት ስፍራ እየጠበቁ እንደሆነ ያስባሉ። ነገር ግን የማያውቁት ነገር ቢኖር ከጓደኞቼ ጋር ሆነን በፊታቸው ወንጀል እንደምንፈጽም ነው። ከዛም በዚህ አስማታዊ በር እናመልጣለን። ይሄን ከማጂክ ኦፍ ራይት የተማርኩት ትንሽ ዘዴ ነው። አንተ አስማተኛ አይደለም? አዎ። በእውነት አንተ ማታለል ብቻ ነው የምታውቀው? አዎ በእውነት። ምን እያደረገ ነው? በእርግጥ ብዙ እየሆኑ ነው። ደህና። የመጀመሪያው ደህንነት ጠባቂ ደርሷል። የሚቀጥለው ወንጀላችን ጥፋት ነው። አሁን እንሂድ። አዎ አሁን ጠብቅ። እኔ ሲዲ ነኝ። እኔ ጃክ ነኝ። ጃክ የአትክልት ቦታውን ጠባቂ አስመስሎ በመምጣት የአትክልት ቦታውን የመውጫ ሳጥን እንዲጠብቅ አደረገው። ይህ ሳጥን ለመጠበቅ እዚህ መቆየት አለበት። የአትክልት ቦታው በጣም ቆንጆ ነው እና ብዙ ሰዎች አሉበት። ምንም እንኳን አሁን ባንነጋገርም የቀድሞ ሚስትን ያገኘሁት በዚህ መንገድ ነው። ጠባቂው ዝግጁ ነው እና የኔን አስቸጋሪ ጎን ለማሳየት ጊዜው አሁን ነው። አምላኬ፣ መጥፎ ነገር እያቀደ ይመስላል። ግባ። በሰላምተኛ አራምቤ። እየነካው ነው። በጣም ቀድሞ ሄደ። ቦርሳውን እየከፈተ ነው። አምላኬ፣ በእውነት አያደርገውም። አራምቤን እወደዋለሁ። በፍጹም እንዳይንቀሳቀስ ጠየቀው። ተደወለልኝ። ነገር ግን ምንም ቢፈጠር ዝም ብለህ ተቀመጥ። በዚህ ወንበር ላይ ተቀመጥ። በሰላምተኛ። ያንን ሰው በእውነት እወደዋለሁ። አራምቤ ይኑር። ሰውዬ፣ ጃክ ተናገረ። እየሸሸ ነው። አራምቤን በእውነት እወደዋለሁ። ዘዴው ሊጀምር ነው። ምንድነው ይሄ? እየተሳካ ነው ጓደኛዬ።
ወዴት ሄደ? በሩን ከፈትም። አይወጣም። በእውነት ገባ? አዎ ውስጥ ነበር፣ በሩ ውስጥ። ኦ በዚህ በኩል አይወጣም። በቀላሉ ጠፋ። አዎ ሰውየው ኤሪክ አስማተኛ ነው ብሎ ያስባል። ጉዳዩን አጣራለሁ። ቦታውን ታውቀዋለህ? አላውቀውም። እናም የዚህን ሰው ድንጋጤ ይበልጥ ለመጨመርና ለማጥለቅ በድጋሚ በዓይኖቹ ፊት በድንገት እታያለሁ። የት እንዳለ አየው። ወዴት እየሄድክ ነው? ሀራምቤ በጣም እወድሃለሁ። ለአስተዳዳሪ እደውላለሁ። ሀራምቤ በእውነት እወድሃለሁ። በጣም ሞኝ ይመስላል። ነገር ግን ያ ቀጥሎ ልናየው ከምንችለው የደህንነት ጠባቂ ጋር ሲወዳደር ምንም አልነበረም። ታይለር የሞተር ሳይክል ሌባ እንዲሆን እንልከዋለን። ኦ እየመጣ ነው። በእውነት እብድ ይመስላል። በሰዎች የተሞላ ድንቅ ቦታ ታውቃለህ? አዎ አይተዋል? አዎ ለፍቅር በጣም ጥሩ ቦታ ነው። አመሰግናለሁ ወንድሜ። እኔም በማየት ደስ ብሎኛል። እንጀምር። ዞር ብሎ ተመለከተው። ሁኔታውን አልወደድኩትም። ይቺ ሴት እያስተዋለች ነው፣ እየራቀች ነው። እነዚህ በአታክልት ውስጥ ያሉት እውነተኛ ሰዎች ናቸው። አላወቁም። ሁሉም ሰው እየተመለከተ ነው። እሺ፣ ስለ ታይለር ሰዎች ያላቸውን አሉታዊ አመለካከት አልወደድኩትም። ያንን በር ያለምንም ችግር በራሴ አልፈዋለሁ። አሁን ይጠፋል። ታይለር ግን በብስክሌት ሙሉ በሙሉ ሊያልፍበት ይችላል። አዎ እየሰራ ነው። ማመን አልቻለም። አሁንም ወደሱ እየተመለከተ ነው። አሁን ደግሞ የብስክሌት ባለቤቱን እንልካለን። እሱም በአጋጣሚ በጣም ጡንቸኛ ነው። እናም በዚህ ደስተኛ አይሆንም። ያለማቋረጥ እየፈለገው ነው። እዚህ ብስክሌት አይተሃል? እኔም በዴቪድ ብሌን ዩቲዩብ ላይ በአስማት እንዲጠፋ እያሰብኩ ነው። ስለ አስማት ሌላ ጊዜ ከጠየቀኝ እውነቱን አሳያለሁ። ኦ አስማት ታውቃለህ? የተወሰነ አውቃለሁ። አስማት ታውቃለህ? አስማት አውቃለሁ። አዎ በል። ይሄ የኔ ልዩ ዘዴ ነው። ይሄንን ነገር አሁን መልስልኝ። ይሄ አስማት ነበር። ይሄ አስቂኝ አይደለም። የት ሄደ? ወዴት ሄደ? ወንድሜ አንድ ሰው ወዴት ሄደ? ወደ በሩ ሲሄድ እያየሁት ነበር። ነገር ግን ጠፋ። ከበሩ ጠፋ። አዎ ወንድሜ አንድ ሰው እንደዚህ እንዴት ይጠፋል? አላውቅም። አምላኬ ሆይ አሁን ሊያደርገው ነው። የዚህ ሰው አእምሮ ተረበሸ። ስለዚህ ሁኔታውን እንዲያረጋግጥ ጃክን መልሰን ላክ ነው። ይህ እብደት ነው። ይሄ በሩ ነው? አዎ ወንድሜ፣ ለአስተዳዳሪ እደውላለሁ። ቦታው ላይ ቆይ። እሺ። ታይለር እንዲመለስ ጠየቅኩት። ሰውየው ሙሉ በሙሉ ግራ ያጋባዋል። እየተመለሱ ነው። አምላኬ ሆይ ይሄ ሰው ፊቴ ላይ መታኝ። ይሄ ብስክሌት ሌባ ነው አይደል? ምን እያለ እንደሆነ አላውቅም። የት ነበርኩ? ብስክሌትን አልወሰድኩም። አፍንጫዬን ተሰብሯል። የት ነው ብስክሌቴ? ምን እየተካሄደ ነው? ብስክሌትን ወስዷል። ይሄ ነው የሆነው። ብስክሌቱን አልወሰድኩትም። በእርግጥ ሰርቆታል። ፖሊስን ጥራ፣ እጠይቅሃለሁ። አንድ ሰው እንዲጠፋ አደርጋለሁ። ከዛም 3 ሰዎችና አንድ ብስክሌት። ስለዚህ አሁን አንድ ሙሉ ቤተሰብ ማጥፋት ይችል እንደሆነ አያለሁ። እርዳታን ከፈለካለሁ። ቦታውን እፈትሻለሁ። ስሜን በስልኩ ተመዝግቧል። እናም ይህቺ ምስኪንና ትኩረት የሌላት የደህንነት ጠባቂ እጅግ የከፋው ወንጀል ማለትም የወላጅ ቸልተኝነትን ትመሰክራለች። አንድ ልጅ እንደጠፋ እንዲያስመስል ቀጠርኩት። ይቅርታ፣ እናት የት እንዳለች ታውቂያለሽ? ኦ እናት ማን እንደሆነች አላውቅም። አላያትም? አይ ቁጥሯን ታውቃለህ? ምናልባት አላስታውስም። አሁን እየደወለች ነው። የት ነህ ልጄ? እዛው ቆይ እመጣለሁ። እሺ አትጨነቅ። አባት አሁን ወደ አንተ እየመጣ ነው እና እዚህ እኔ ደህና ሰው ነኝ። ከማንኛውም አደጋ እጠብቅሃለሁ። ሁልጊዜም እጠብቅሃለሁ። አምላኬ አሁን ልጁ የለም። አንድ ሴት መታ እናቱ ነኝ ብላ ወሰደችው። ይቅርታ ልጄን አይተሽዋል? እሱ እዚህ ነበር። አዎ ስለዚህ በሩን እየጠቆመች አንድ ነገር ተናገረች።
በጣም ፈርታ ነበር። አላፊ አግዳሚዎችንም በሩን እንዲመለከቱ ጠየቀች። አንዲት ሴት ልጇን እየፈለገች መጣች። ከዛም ልጁ ጠፋ። ከዛም ሴቲቱ በሩን አንኳኳች። ከዛም ጠፋች። ሄጄ በሩን እከፍተዋለሁ። እሺ። አሁን ልጁ እንደገና ይታያል። እሱ ነው። ወደዛ አትግባ። ወደዛ እንዳትሄድ። በጣም ያስፈራል። አየው? አዎ፣ በውስጡ የሚያስፈራ ነገር አለ። አየው? በሩ እንደተከፈተ ልጁ ታየ። አንተ ማን ነህ? እሺ፣ አሁን ልጁ ከአባቱ ጋር ነው። እየተጫወተም እናቱ የት እንዳለች እየጠየቀ ነው። እናቱ በዚህ በር በኩል ገባች። ኦ አምላኬ፣ ውስጥ ናት። አዎ፣ እሷ ውስጥ ናት። ልጁም እዚህ አለ። ግን እናቱ የት ነች? ውስጥ ጠፍታ ይሆን? በሩን ከገቡ በኋላ ጠፉ። ይሄ በጣም ያስፈራል። እናቴ እዚህ ናት። ተደብቀሽ ነው? ተመልከት። ይኸው። ይሄን እያሰብኩ አይደለም። አምላኬ፣ በጣም ደንግጫለሁ። ደህና ነህ? ልጁ ሁል ጊዜ በዚህ በር ውስጥ ይጠፋል። ምን ማለትሽ ነው? ልጁና አባቱ ወደ ውስጥ ገብቶ ጠፉ። ተመልከት። ወደዛ እሄዳለሁ፣ ነገር ግን ታይለር ምን እንደሚያደርግ ለማየት ብቻ። ምን ሆነ? ወደ በሩ ሄደ። ከዛም ከዛ ልጅ ጋር ጠፋ። መጣች ብዬ እያሰብኩ ነበር፣ ግን አልገባኝም። ይሄ እብደት ነው። ሰላም፣ እኔ ኤሪክ ነኝ። ይሄ ሁሉ በስውር ካሜራ የተቀረጸ ቀልድ ብቻ ነው። ምንም እውነተኛ ነገር አልተፈጠረም። በጣም ደንግጬ ነበር። ፈጽሞ ተታልዬ ነበር። ሁኔታው በጣም እውነተኛ ይመስል ነበር። ዴቪድ ብሌንን ታውቀዋለህ? አላውቀውም። ብዙ ሰዎች እሱን እንደሚመስል ይነግሩኛል፣ ግን እኔ እሱን አይደለሁም። ይሄ እስካሁን ከተደረገብኝ ቀልዶች ሁሉ የበለጠ ነበር። እስከ ስውር የፖሊስ መኪናን ተጠቅመዋል። ይሄን ለማሳካት ብራንድን ተጠቀምኩ። ዋና ስራው ፖሊሶቹ እዚህ እንዲመጡ ማሳመን ነበር፣ ምክንያቱም አደገኛ ወንጀለኛ እየተፈለገ ነበር። እኔ ነኝ በውጭ የሚፈጸሙ በጣም ትላልቅና የሚያስደንቁ ቀልዶችን እሰራለሁ። ይሄ ሁሉ የፖሊሶችን ትኩረት ለማዘናጋት ነበር። በዚህም ጊዜ የፖሊስ መኪና በአስማት እንደጠፋ እንዲመስል አደረግን። አሁን ምን እንደሚሆን እኔ እየቀረቡ ነው። አነጋግራቸዋለሁ። እነሆ አስማተኛው መጣ። ትኩረትን እዚህ አድርግ። እሺ፣ ዝግጁ ነህ? እንኳን ወደ ትዕይንቱ በደህና መጣችሁ ጓደኞቼ። ይሄ በዓለም ላይ ከሚገኙ ምርጥ የአስማት ትዕይንቶች አንዱ ነው። ዳኒ፣ ዝግጁ ነህ? ይሄ አስማት እንዲሰራ አይኖችን ከኔ ላይ አታንሳ። ወተቱ ይጠፋ ይሁን? ምን አለ? እሺ፣ 1 2 3 አይሰራም። እባክህ ቆይ፣ እንደገና ሞክራለሁ። ቆይ፣ አስማት ህጋዊ ነው። መጀመሪያ ስለ ወተቱ እንነጋገር። መኪና የት ነው ዳኒ? ይቅርታ፣ ይሄ አሜሪካ ነው። መኪና የት ሄደ? እንዴት በዚህ ፍጥነት ጠፋ? መኪና ይጠፍቷል። ይሄ እብደት ነው። አስማተኛው መኪናውን አጠፋው። ምን ተፈጠረ? ዳኒ ጠፋ። ዳኒ ጠፋ። የደህንነት ካሜራዎችን ቀረጻ መመልከት እንችላለን። አንቶኒ፣ እዚህ የሚጠረጠር ነገር አይተሃል? እንደጠየቁ ስፍራውን ስትከታተል ነበር አይደል? ሪፖርት እንጻፍ። በእርግጥ ይሄ ከዚህ በፊት ያልተያየ ክስተት ነው። ይሄ ሰው በጣም ተደንቆ ነበር። የሚቀጥለውን ሳይ ራሱ ሊፈነዳ ይችላል። ምንም አልሰማውም፣ ምንም አላየውም። እሱ በእውነት ጠፋ። ዳኒ፣ ይሄ ምንድን ነው? ይሄ ፖሊስ በተከሰተው ነገር ተደንቆ እያሰበ ሳለ ሌላኛው ፖሊስ በእውነተኛ ፈተና ውስጥ ገባ። ምክንያቱም በዚህ ጊዜ የሚጠፋው የፖሊስ መኪና ብቻ ላይሆን ይችላል። ሁላችሁም ይሄንን ታላቅና አስደናቂ ትዕይንት ተመልከቱ። በእርግጥ ቤንዚን እየጠጣ ነው። ይሄንን በግልጽ አያችሁ? ማመን አልቻልኩም። እውነተኛ ቤንዚን ነው። አይ መሬት ላይ ያስቀምጠው። ይሄ አደገኛ ነው። አስማተኛው ተይዟል። በዚህ ቀልድ ውስጥ የፖሊስ መኪና ብቻ አይጠፋም። በምትኩ የማይቻል ነገር ማድረግ ፈለኩ። ስለዚህ አሁን ከመኪናው ጋር እጠፋለሁ። ካቴና አሰርክበት? አዎ፣ በካቴና ታስሯል። ዳኒ ጠፋ። አያመልጥም። ይህንን በየሳምንቱ ያደርጋል። ከዛም አለቃዬ እብድ እንደሆንኩ ያስባል። ከደሞዜ ይቀንሳል እና እንግዳ ነገሮችን ያደርግብኛል። ጠብቅ። ሃይደን መኪናው። አምላኬ፣ እንደገና ይመለሳል። ዛሬ ማታ ይመለሳል። ዛሬ ማታ። እጆቹን በካቴና አላሰርኩም ነበር? በእርግጥ ታስሮ ነበር። አስማተኛ አይደለም፣ አስማተኛ ነኝ ይላል። ፖሊስ መኪና። እኔ ፖሊስ ነኝ። ከአለቃው ጋር እገናኛለሁ፣ ወይም እኛን የሚያጓጉዝ ሰው። ይሄ ሰው መኪናውን ለመከታተል የባህር ኃይል ለመጥራት ተዘጋጅቶ ነበር። ነገር ግን እኔ ቀድሜ በሁለት እርምጃ እንደቀደምኩት አላወቀም ነበር።
ይህንን የተረገመ ስራ ላጣ ነው። ተመልሷል። ትልቅ የመኪና ስርቆት፣ ከዛም ጠፋ። የመኪና ስርቆት አስማት ተመለስ፣ ታስሯል። እጠፋለሁ ግን እንዴት? ካቴናውን እንዴት ፈታው? ለሚቀጥለው ፍጻሜ ሲዘጋጅ የሚቀጥለው መኮንንን አየሁት። ቁመቱ 6 ጫማ ከ7 ኢንች ያህል ነበር። በጣም ፈርቼ ነበር፣ ምክንያቱም አንድ የተሳሳተ እንቅስቃሴ የሰውዬ ጭንቅላት እንዲያጠፋ ሊያደርገው ይችላል። በሚቀጥለው ዘዴ ይሄንን ብስኩት እንዲጠፋ አደርገዋለሁ። ልጃገረዶቹን ተዋቸው። መጥፋት ነበረበት። ልጃገረዶቹን ተዋቸው። እሺ ተስማምቻለሁ። ደህና ነህ? ጠብቅ። በቃ ይበቃል። ታስራል። በአስማት ምክንያት ታስራል። ለብስኩቴ ስል እመለሳለሁ። በጥራት የገዛሁት ነው። መኪና ውስጥ ግባ። እሺ አሁን ወደዚህ ሰው እንመለስ። ሰውዬ በጣም ቁም ነገር ያለው ይመስላል። በአንድ ጣት መታ ቢያደርገኝ ሊያጠፋኝ የሚችል ይመስላል። ይህ ሰውዬ አካሌን ለሁለት ለመክፈል ተዘጋጅቶ ነበር። እኔን ከመመልከት አላቋረጠም። ስለዚህ ለመጥፋት ትክክለኛውን ጊዜ መጠበቅ ነበረብኝ። አይ እንደገና ችግር ውስጥ እገባለሁ። አይ አለቃዬ እንግዳ ነገሮችን እያደረገ ነው እና ወደ ኋላ ይመልሰኛል። መኪናዋ የት አለች? ይሄ ምንድነው? ጠብቅ። ቦርሳዬና እቃዎቼ በውስጥ ናቸው። የት ሄዱ? ካሜራዎች አላችሁ? እቃዎቼ ከመኪና ጋር በቃ ጠፉ። ምን እንደተፈጠረ አያችሁ ወገኖች? አሰርኩት አይደል? አላመነም። ጠፍቷል። አዎ ቪክተር ትረዳለህ? ግን እቃዎች እዚህ አሉ አውቃለሁ። ያለኝ ሁሉ በመኪና ውስጥ ነው። ይህ ሰውዬ በጣም ተቆጥቶ ነበር። ከመኪናው ጋር ለመታየት ተዘጋጅቼ አልነበረም። ግን ያኔ አሰብኩ፣ ዴቪድ ብሌን ምን ያደርግ ነበር? ያኔ ማታለሉን ማቆም እንደማልችል ተረዳሁ። ደውላለሁ፣ መረጃዎችን ውሰዱ። በእርግጠኝነት አደርገዋለሁ። ስም ማን ነው? ራይል። የፊደላቱ አጻጻፍ RYLY። ከዛ ሙሉ በሙሉ ጠፋ። ከዛ እንደገና ተመለሰ። ለምን እንደዚህ ታየኛለህ? አሁን የግል እቃዎችን ሁሉ መፈተሽ አለብህ። አብረህ ትወስደዋለህ? የመኪናዬ ሁኔታ ወደውን ለማረጋገጥ እሄዳለሁ። ከዛ ሰውዬ ቁጥጥር የሚያለቅቀኝ ምንም አይነት የአስማት ዘዴ እንዳለ አላውቅም ነበር። ይህን ከዚህ በፊት አይተሃል? ሂድኒ በውስጥ ከመውጣቱ በፊት እሱን ማሳወቅ ነበረብኝ። ይሄ ብቻ ቀልድ ነው። እኔ ዩቲዩበር ነኝ እና በድብቅ ካሜራ ፕሮግራም ውስጥ ነኝ። ውጪ ካሜራማን አለ። አሮጡ ወገኖች፣ ጥሩ ቀልድ ነበር። እርዳታ ለመጠየቁ አስገረመኝ። የእኔ ስጋት በቦርሳዬ ላይ ነበር። በእርግጥ ተታለልኩ። ቀልዱ በእኔ ላይ ተፈጸመ። በዚህ ፕሮግራም ተታለልኩ።